እስቲ ለኔ ሚዜ የሚሆን ይል እስቲ ሚዜ ምን ናስቲ ሳቅ ንስቲ እናንተ እዚህ ጋር ያላችሁት በእኛ ሀገር እንደዚህ ነው። ሙሽራይቱ ያለችው ነው ሙሽራ አረ የልብሱ ኮንሴፕት ራሱ ሚዜዎቹን አንድ አይነት ነው የሚያለብሷቸው። ወንዶቹም ሴቶቹም አንድ አይነት ይለብሳሉ። ከሙሽሪትና ከሙሽራው የተለየ ነው የሚለብሱት። በሰርጉ ኮንሴፕት ማድመቅ የሚፈለገው ሙሽራውና ሙሽሪትን ነው እንጂ ከሙሽራው በላይ የሚደምቅ ሚዜ አያስፈልግም። አረ እንደውም የኛ ሀገር ገጣሚዎች ሚዜው ፈዛዛ ነው የሚሉት። ሚዜውን አፍዝዘው ሙሽራውን ነው የሚያደምቁት። የሚዜው ሽቶ ውሃ ነው የሚሉት። ዮሐንስ ሲመልስ አንተ መሲሁ ነህ ሲሉት ሙሽራይቱ ያለችው እሱ ሙሽራ ነው ይላል። ማለት የዘነጠ ሁሉ፣ ያጠመቀ ሁሉ፣ የሰበከ ሁሉ፣ ያስተማረ ሁሉ ሙሽራ አይደለም። ይሄ ጠቅላላ ሚዜ ነው። ሚዜ ነው ጠቅላላው። ሌላው ማን ነው? ሚዜ ነው። ሊታይ የሚገባው ሙሽራው ነው። ዛሬ እንደዚህ እንጸልያለን። በኢትዮጵያ ምድር በእኛ አገልግሎት በምድራችን ላይ ሊታይ የሚገባው ብቻ ይታያል። አይተህ ከሆነ በጌታ ይጋፋሉ። ሙሽሪት ቤት ሊገባ ሲል ያለው ነገር በጣም ደስ የሚለኝ ነው። የሙሽሪት ቤተሰቦች ተጠራርተው ልጅቷን መቼም ጠብቆ የማያውቁ ነው። እዛ ቀብ ይጠብቅ አናስገባም ብላ ይዛል። የዛ ቀን ሙሽራው አይጋፋም። ከዛ በፊት ተጋፍቷል። ከዛ በፊት ተጋፍቷል። የዛን ቀን ሙሽራው ቀስ ብሎ ነው ወክ የሚያደርገው። ቂቅ እንዳለ ይቆማል። ሚዜዎቹ የሚገርም ይጋፋሉ። የሙሽሪት ቤተሰብ አናስገባም ይላሉ። አንዳንዱ ደግሞ ምንም ያካክል መሰለም ያውቁ ተጋፍተው ግማሹ ኮቱ ተቀዶ በቃ ምን ቅርቅር ብለው ነገራቸው ሁሉ ዝብርቅርቅ ብሎ ልክ ሙሽሪት ጋር ሲደርሱ ሚዜዎቹ ሙሽሪትን ያስዱ መንገድ ይከፍቱና ለሙሽራው ነው መንገድ የሚከፍቱት። ልክ እንደደረሰው ልክ ተጋፍተው እንዳስለቀቁ ለማ ሙሽሪት ለማ ነው ለሙሽራ አያ ሚዜዎቹ የተጋፉት ሚዜዎቹ የደከሙት ሙሽሪትን ለነሱ ሊያደርጉ ሳይሆን ሙሽራውን አጅበው ነው የመጡት። ስማ ቤተክርስቲያን የምትጋፋው ቤተክርስቲያን በብዙ ሁኔታ ውስጥ የምታልፈው ብዙ አይነት ግፊት ውስጥ የምታልፈው የሆነ ነገር ለኔ ያደርጋለሁ ብለ አይደለም። ክብሩ ሁሉ ለእግዚአብሔር ይሆናል ብለ ነው። ክላሱ ይሆናል እሱ ተከበ አሁን ስማ እኔ በጣም ብዙ ሚዜ አስታውሳለሁ። ተጋፍቶ ሙሽሪት ከሙሽራው ጋር ከተገናኘች በኋላ ቅድም እንደተገፋት ዘይለው እንዳመናቀሩት ዘይለው ከዛ በኋላ በቃ መጮህ ነው መስለል ነው። በጣም እንዴው የዛን ቀን እንደውም ሚዜዎች አይበሉም ሴቶቹም አይተኙም። ሲሰሩ ነው የሚያድሩት። ሳይበሉ ሲሰሩ አድረው በሚቀጥለው ቀን ሳይበሉ ውለው ነው የሚለያዩት። የዛን ቀን ዮሐንስ እንደዚህ ያለ አንተ መሲሁ ነህ ሲሉት ያው ሲያዩት ክት ለብሷል እና አዝማሚያው መሲሁ የሚመስል ነገር ነው። ሙሽራይቱ ያለችው እሱ ሙሽራ ነው አላቸው። እኔ ማለት ነው የትኩረት አቅጣጫ አይደለም ማለት እኔ የትኩረት አቅጣጫ አይደለም፣ ዋናው አጀንዳ ነው አይደለም። እኔ ይገርመኛል እኮ ከሙሽሪት ጋር ሙሽራው ከቆመ በኋላ በሰርግ ቤት ታውቃላችሁ የትኛውም ሚኒስተርና ባለስልጣን ቢኖር ቅድሚያ ለሙሽሪትና ለሙሽራ ነው።
እናንተ እየነደዳችሁ የምታበሩ መብራቶች በህይወታችሁ ሁሉ ጊዜ ቅድሚያው ለኢየሱስ ነው። ቁጭ በሉ ተባሉ። ቅድሚያው ለማን ነው? በአብዛኛው ሰርግ ቤት ሚዜና አስተናጋጅ የሆነ ሳይበላ ነው ወደ ቤቱ የሚሄደው። ዓላማውን ማሳካቱን እንጂ ዋናው የሱ ጉዳይ አቤት አልበላውም ምናምን ብሎ እዚህ ድረስ ፊቱን እዚህ ጋር